ሰላም እንደሰነበታችሁ። በዛሬው ዕለት የ8ኛ ክፍል የአምና የ2016 የሚኒስትሪ ጥያቄ ሶሻል ሳይንስን የምንሰራ ይሆናል። ዩቲዩቡን ሰብስክራይብ አድርጉ። ቪዲዮም ከተመቻችሁ ላይክ አድርጉ። ወደ ጥያቄዎቻችን እንለፍ። ጥያቄ ቁጥር 1 Which one of the following is correct about formation of folding mountain? A. They are the result of tensional force. B. They are formed from sedimentary rock. C. They are formed from volcanic activity. D. They are result of earthquake. ስለ ፎልዲንግ ማውንቴን ፎርሜሽን ትክክል የሆነው ነው ጥያቄያችን የተባለው። ኮሬክት የሆነ የትኛው ነው? There are result of tensional force. ቴንሽናል ፎርስ ሳይሆን ኮምፕሬሽናል ፎርስ ነበር። ቴንሽናል ፎርስ ከተባለ ለፎልዲንግ ሳይሆን ለፎልቲንግ ነው የሚሆነው። ኤ አይሆንም። ዘር አር ፎርምድ ፍሮም ሴዲመንተሪ ሮክ፣ አው ይሄኛው ይሆናል። ሲ ዘር አር ፎርምድ ፍሮም ቮልካኒክ አክቲቪቲ፣ እሱም አይሆንም። ዲ ዘር ሪዛልት ኦፍ ኤርዝኩዊክ፣ ኤርዝኩዊክ እንደውም ሪዛልት መሆን የሚችለው ለፎልቲንግ ከፎልቲንግ ይያዛል ከፎልዲንግ ይልቅ ማለት ነው። ስለዚህ መልሳችን የሚሆነው ቢ ይሆናል ማለት ነው። ዘር አር ፎርምድ ፍሮም ሴዲመንተሪ ሮክ። ፎልዲንግ ማውንቴን ፎርምድ የሆነው ከሴዲመንተሪ ሮኮች ፎርምድ መሆን ስለሚችል ቢ ይሆናል። ጥያቄ ቁጥር 2 In which types of environment is wind erosion more active? A. Along river banks. B. Mountain areas. C. Desert area. D. Forest areas. More wind erosion ወይ ደግሞ በጣም የንፋስ ኢሮዥን የምንለው የሚፈጠሩ የት አካባቢ ነው አለ ጥያቄያችን የሚለው። ቢ ኤሮንግ ሪቨር ባንክ፣ ወደ ሪቨር ባንክ ወይ ደግሞ ወደ ውሃማ አካባቢዎች አይሆንም። ቢ ማውንቴን ኤሪያ፣ እሱም አይሆንም። ሲ ዴዘርት ኤሪያ፣ ሞር ይሄ ዊንድ ኢሮዥን የምንለው የንፋስ የምንለው ማለት ነው ዴዘርት ኤሪያዎች ላይ ነው የሚፈጠረው። ሲ ምክንያቱም እዛ አካባቢ ምንም አይነት እጽዋት ስለሌለ አፈሩ በቀላሉ በንፋስ የመወሰድ አጋጣሚ ያለው። ስለዚህ መልሳችን የሚሆነው ሲ ዴዘርት ኤሪያ ላይ ነው ሞር ዊንድ ኢሮዥን ሞር አክቲቭ የሚሆነው። ጥያቄ ቁጥር 3 Which types of erosion by running water produce deep and wide gorges? A. Sheet erosion. B. Gully erosion. C. Rill erosion. D. Splash erosion. እዚህ ጋር አተኩሩ። እዚህኛው ላይ ዲፕ እና ዋይድ የሚፈጥረው የትኛው ነው ነው ጥያቄያችን። ሺት ኢሮዥን ይሄ ሰፊ መሬት የሚወስድ ነው። ምን እንለዋለን? ይሄ ረጅም ቦታዎችን የሚወስድ ነው ሺት ኢሮዥን የምንለው። ገሪ ኢሮዥን አው ዲፕ ነው እና ዋይድ ነው። ቢ ይሆናል። ሲ ሪር ኢሮዥን የምንለው ነው። ይሄኛው ዲፕ አይደለም ወይ ደግሞ ዋይድ የምንለው አይደለም። ስፕላሽ ኢሮዥን የሚባለው አለ። ስለዚህ ዋይድ እና ዲፕ የምንለው ገሊ ኢሮዥን ነው። ስለዚህ መልሳችን ቢ ይሆናል። ጥያቄ ቁጥር 4 Which one of the following is correct about atmosphere? A. It's composed of few gas. B. Its extent up to 8 kilometers. C. The atmospheric gas have the same volume. D. It's composed of different gas and dust particle. ስለ አትሞስፌር ትክክል የሆነው ወይ ደግሞ እኛ ከባቢ አየር የምንለው ነገር ስለሱ ትክክል የሆነው ነው። ኤ ኢትስ ኮምፖዝድ ኦፍ ፊው ጋዝ። ፊው ጋዝ አይደለም በጣም መኒ ጋዞች፣ የተለያዩ ጋዞች ሜጀር ማይነር ምናምን ጋዞችን ይዛል። ቢ ኢትስ ኤክስቴንድ አፕ ቱ 8 ኪሎ ሜትር፣ ይሄኛውም አይሆንም። ሲ ኢትስ አትሞስፌሪክ ጋዝ ሃቭ ዘ ሴም ቮሊዩም። ዘ ሴም ቮሊዩም የላቸውም፣ የተለያየ ቮሊዩም ነው ያላቸው። ዲ ኢትስ ኮምፖዝድ ኦፍ ጋዝ ዲፍረንት ጋዝ ኤንድ ደስት ፓርቲክል። የተለያዩ ጋዞች እና የተለያዩ ደስት ፓርቲክሎች ያሉት ነው አትሞስፌር የምንለው። ስለዚህ መልሳችን ዲ ይሆናል። ጥያቄ ቁጥር 5 To which atmospheric gas is oxygen categorized? A. Major gas. B. Rare gas. C. Minor gas. D. Trace gas. እዚህ ውስጥ ኦክሲጅን ካታጎራይዝድ የሚደረገው ኦክሲጅን የትኛው
ጋዝ ላይ ጋዞች ታውቃላችሁ፣ ሜጀር ጋዝ፣ ሬር ጋዝ፣ ማይነር ጋዝ ምናምን ተብለው ይከፈላሉ። ሜጀር ጋዝ የምንላቸው ኦክሲጅን እና ናይትሮጅንን ነው። ማይነር ጋዝ ደግሞ የምንላቸው ሚቴንን እና ሚቴንና ካርበን ዳይኦክሳይድን ነው። ሬር ጋዝ የምንላቸው የቀሩትን ነው፣ 0.ምናምን የሚይዙትን ነው። ስለዚህ ከዚህ ውስጥ ኦክሲጅን የሚካተተው ሜጀር ጋዝ ነው። ትልቁ ኦክሲጅን እና ናይትሮጅን ነው ሜጀር ጋዝ ወይ ብዙ የከባቢውን አየር የሚይዙት። ስለዚህ መልሳችን ኤ ይሆናል። ጥያቄ ቁጥር 6 which one of the following is correct about troposphere? A. It has high concentration of ozone gas. B. The coldest part of atmosphere. C. All kinds of weather change takes place. D. Characterized by lower air density. ስለ ትሮፖስፌር ኮሬክት የሆነ የትኛው ነው? ነው it has high concentration of ozone gas ነው፣ ይሄኛው አይሆንም። the coldest part of atmosphere ይሄኛውም አይደለም። C. all kinds of weather change takes place አው ይሄኛው ትሮፖስፌር የምንለው እንትን ብዙ ኤር ኮንዲሽኖችን ወይ ብዙ ዌዘሮች ቼንጅ የሚሆኑበት፣ ለምሳሌ ዝናብ የሚዘንብበት፣ አንዳንዴም ክላውድ ቴክስ ፕሌስ የሚሆንበት ቦታ ነው እና ሎወር ሌየር የሚባለው ነው ኤርዝ አትሞስፌር ላይ ሬን ስትሮም ኦከር የሚያደርጉበት ቦታ ነው። ስለዚህ መልሳችን ሲ ይሆናል። ዲ ካራክተሪዝድ ባይ ሎወር ኤር ዴንሲቲ ይሄኛው አይሆንም። ስለዚህ መልሳችን ሲ ይሆናል ማለት ነው። ኦል ካይንድስ ኦፍ ዌዘር ቼንጅ ቴክስ ፕሌስ ነው የሚሆነው። ጥያቄ ቁጥር 7 which could be the reason for lower temperature in Wourd as compared to Berha agroclimate zone? A. Cloud cover. B. Vegetation cover. C. High rainfall. D. Increased altitude. ውርጭ ከበረሃ ጋር ኮምፔር ሲደረግ ወይ ሲነጻጸር ለምንድን ነው ሎወር ቴምፕሬቸር የኖረው ውርጭ? ምክንያቱም ሪዝኑ ምንድን ነው? ኤ ክላውድ ከቨር አይደለም። ቢ ቬጂቴሽን ከቨሬጅ አለው፣ ግን ይሄ ለሎወር ቴምፕሬቸር እንዲኖረው ሪዝን የሆነ ነገር አይደለም። ሲ ሃይ ሬንፎል፣ አዎ ሃይ ሬንፎል አለው፣ ግን ሎወር ቴምፕሬቸር ከሱም ጋር የሚገናኝ አይደለም። ዲ ኢንክሪዚንግ ኢን አልቲቲዩድ፣ አዎ አልቲቲዩድ ኢንክሪዝ በጨመረ ቁጥር ቴምፕሬቸሩ በጣም ሎወር እየሆነ ይሄዳል። ስለዚህ መልሳችን ዲ ይሆናል ማለት ነው። ጥያቄ ቁጥር 8 if the mean monthly temperature in Addis Ababa during May and January were 26 and 13 degrees centigrade respectively, what will be the annual range of temperature? A. 19.5 degree centigrade. B. 39.5 degree centigrade. C. 13 degree centigrade. D. 26 degree centigrade. እዚህ ጋር የተጠየቅነው ለሜይ 26 ዲግሪ ሴንቲግሬድ ተሰጥቶናል። ለጃንዋሪ ደግሞ 13 ዲግሪ ሴንቲግሬድ ተሰጥቶናል። የተጠየቅነው አኑዋል ሬንጅ ኦፍ ቴምፕሬቸርን ነው። ስለዚህ አኑዋል ሬንጅ ኦፍ ቴምፕሬቸር ለመስራት ደግሞ ፎርሙላችንን እናውቃለን አይደል? ምን ማድረግ ነው? ዘ ዲፍረንስ ቢትዊን ሃይስት ኤንድ ሎወስት ሚን ኦፍ ቴምፕሬቸር መስራት ነው የሚሆነው። ሃይስቱ ከተሰጠን ውስጥ ሃይስቱ 26 ነው አይደል? ለሜይ ተሰጠን ማለት ነው። ለጃንዋሪ ደግሞ 13 ዲግሪ ሴንቲግሬድ ተሰጥቶናል። ስለዚህ ሲቀነስ 13 ዲግሪ እናደርጋለን። ከ20 ከትልቁ ላይ ትንሹ መቀነስ ስለሆነ ከ26 ላይ 13ን ስንቀንስ ስንት ይመጣልናል? 13 ዲግሪ ሴንቲግሬድ ይመጣልናል ማለት ነው። ስለዚህ መልሳችን እዚህ ጋር መተን 13 የሆነው ሲ ነው። ስለዚህ 13 ዲግሪ ሴንቲግሬድ መልሳችን ይሆናል። ከ20ቱ ላይ ሎወስቱን መቀነስ ነው ያለባችሁ። ጥያቄ ቁጥር 9 which one of the following is correct about air pressure? A. Increase with altitude. B. Decrease with an increased temperature. C. Measure 1013 millibar at sea level. D. Uniform
across the earth። እሺ ስለ ኤር ፕሬሸር ትክክል የሆነው የትኛው ነው የተባለው? ስለ ኤር ፕሬሸር ኤ ላይ ኢንክሪዚንግ ዊዝ አልቲቲዩድ ኤር ፕሬሸር እና አልቲቲዩድ ኢንቨርስ ሪሌሽን ስላላቸው ይሄኛ አይሆንም። ዲክሪዝ ዊዝ አን ኢንክሪዝ ቴምፕሬቸር እሺ ይሄኛው ቴምፕሬቸር እና ኤር ፕሬሸር ኢንቨርስ ሪሌሽንሺፕ ነው ያላቸው። ስለዚህ ኤር ፕሬሸር ዲክሪዝ ሲሆን ቴምፕሬቸር ደግሞ ኢንክሪዝ ይሆናል፣ ቢ ይሆናል። ስለዚህ ኦልሬዲ መልሳችን ቢ ነው። ኤር ፕሬሸር እና ቴምፕሬቸር ኢንቨርስ ሪሌሽንሺፕ ስላላቸው ነው። ጥያቄ ቁጥር 10 which Cushitic languages spoken in Eastern Ethiopia? A ጉራግኛ፣ ቢ ወላይታ፣ ሲ አፋርኛ፣ ዲ ሲዳምኛ። እሺ እዚህ ውስጥ በደንብ እዩ። ሱፐር ፋሚሊ ላንጉጆች ሴሜቲክ ኩሸቲክ ምናምን ስትማሩ የነበረውን ጊዜ ስለሱና እዚህ ውስጥ ኩሸቲክ ላንጉጅ ነው የተባልነው። ከዛ በኢስተርን ኢትዮጵያ የሚነገረው እሺ እዚሁ ጉራግኛ ኤ ላይ ያለው ኩሸቲክ አይደለም፣ በኢስተርን ኢትዮጵያ ይነገራል፣ ግን ኩሸቲክ አይደለም፣ ሴሜቲክ ነው የሚሆነው። ወላይታ ኦሞቲክ ነው። አፋርኛ ኩሸቲክ ሆኖ ኢስተርን ላይ የሚነገር ነው። ሲዳምኛ ኢስተርን ላይ የሚነገር ነው። ኩሸቲክ ነው ግን ኢስተርን ላይ ላይነገር ይችላል፣ ሌላኛው ፓርቶች ላይ ነው የሚነገሩት። ስለዚህ መልሳችን አፋርኛ ይሆናል። ኩሸቲክ ላንጉጅ ሆኖ በኢስተርን ኢትዮጵያ የሚነገረው ቋንቋ የትኛው ነው የተባልነው? አፋርኛ ይሆናል ማለት ነው። ወደ 12ኛ ጥያቄ ስናልፍ how do the Ethiopian youth protect themselves from Western culture invention? A. Practicing Western politics. B. Attending Western entertainment. C. Following other fashions. D. Being proud of their cultures. እዚህ ጋር ዩዝ የምንለው ያንገሮችን ወይ ወጣቶችን ለማለት ነው። እንዴት ነው ወጣቶች ራሳቸውን ከዌስተርን ካልቸር ወይ ደግሞ ከአሁን ካልነው ከግሎባላይዜሽን ከውጪ የካልቸር ኢንፍሉዌንስ ራሳቸውን እንዴት ነው የሚያድኑት ነው። ኤ ፕራክቲስ ዌስተርን ፖለቲክስ የእነሱም ፕራክቲስ ማድረግ ፖለቲክሳቸውን እዚህ አይሆንም። ቢ አቴንድ ዌስተርን ኢንተርቴንመንት ከዌስተርን የሚያገኙቻቸውን መዝናኛ የሆኑ ነገሮችን አቴንድ ማድረግ ወይ መሳተፍ አለ፣ እሱም አይሆንም። እንዴት ነው ራሳቸውን ከዌስተርን ኢንፍሉዌንስ የሚጠብቁት ነው ጥያቄያችን። ሲ ፎሎዊንግ አዘርስ ፋሽን የሌሎችን ፋሽን በመከተል እሱም አይሆንም። ዲ ቤይንግ ፕራውድ ኦፍ ዘር ካልቸር በራሳቸው ካልቸር በራሳቸው ምርት በራሳቸው ባላቸው ነገሮች በመኩራት የራሳችንን ፕሮዳክት የራሳችንን የሆነ ነገር 13ኛ which one of the following is correct about mining activity? ስለ ማይኒንግ አክቲቪቲ ትክክል ይሆነ A secondary economical activity. B obtaining minerals from earth's crust. C major economic activity in Ethiopia. D carrying out long lakes and rivers. A secondary economical activity ነው አይደለም። ማይኒንግ ፈርስት ኢኮኖሚካል አክቲቪቲ ከሚባሉት ውስጥ ነው። ቢ ኦብቴኒንግ ሚኒራልስ ፍሮም እርዝ ክረስት። ማይኒንግ ማለት የማዕድን ቁፋሮ የምንለው ነገር ነው። ከእርዝ ክረስት ሚኒራሎችን ማውጣት ነው። ቢ ይሆናል። ሜጀር ኢኮኖሚካል አክቲቪቲ ኢን ኢትዮጵያ ነው አይደለም። ሜጀር ኢኮኖሚክ ኢትዮጵያን የሚባሉት ብዙ ጊዜ ፋርሚንግ ነው። ሲ ካሪንግ አውት ኦፍ ሌክ ኤንድ ሪቨር እንደሱ አይሆንም። ስለዚህ ያለን አማራጭ ቢ ነው ማለት ነው። የማዕድን ቁፋሮ የምንለው ነገር ከእርዝ ክረስት ከውስጠኛ የመሬት ክፍል ሚኒራሎችን የማውጣት ስራ ይሆናል ማለት ነው። ጥያቄ ቁጥር 14 What is tourism activity? A the movement of people and goods from one area to another. B the flow of idea, belief and innovation from place to place. C the movement of people from leisure and business. D channels through mails, telephone, email and internet. ስለ የቱሪዝም አክቲቪቲ ሆኖ ነው የተጠየቀው። ሙቭመንት ኦፍ ፒፕል ኤንድ ጉድስ ፍሮም ዋን ቱ አናዘር ፕሌስ። ይሄ ለምሳሌ ስደትም ሊሆን ይችላል፣ ኢሚግሬሽንም ሊሆን ይችላል። ስለዚህ ቱሪዝም
ምክንያት የሚሆኑበት ነገር የለም። ፍሎ ኦፍ አይዲያ ቢሊፍ ኢኖቬሽን ፍሮም ፕሌስ ቱ ፕሌስ አሁን ይሄ ወደ ግሎባላይዜሽኑ ያደላል አይደል? ኢኖቬሽን ቢሊፍ አይዲያዎች ምናምን the movement of place people from leisures and business leisure የምንለው ነገር በትርፍ ጊዜያችን የምናደርገው ነገር ነው። ቢዝነስ ለቢዝነሶች ቱር ማድረግ ሊሆን ይችላል። ስለዚህ ቱሪዝም ሲ ነው የሚሆነው። movement of people from leisures for leisures and business ሲ ይሆናል። ዲ channel through mail telephone email and internet ነው የኛው ማለት። ስለዚህ ያለን አማራጭ ሲ ነው የሚሆነው። ሰዎች በትርፍ ጊዜያቸው ነው ለቢዝነስ ቱር ሲያደርጉ ቱሪዝም ይባላል። ጥያቄ ቁጥር 15 which one of the following is correct about economical activities of developed and developing country of the world? የሁለቱን ልዩነት ነው የምናየው። A majority of peoples in the developing country are farmers. B only a few people are industrial workers in developed country. C farmers in developing country practice modern agriculture. D farmers in developed country produce little production. አሁን ሁለቱ መለየት አለባችሁ። developed እና developing developed ኢዲ ያለበት ያደገ ሀገር ማለት ነው። አይኤንጂ ደግሞ እያደገ ያለ ሀገር። የኢኮኖሚካል አክቲቪቲያቸው ምን ይመስላል? ስለ ሁለቱ ትክክል የሆነው ኮሬክት የሆነው ነው የተባለው። ኤ majority of people in developing country are farmer አይደል? እያደጉ ባሉ ሀገራቶች ሜጀር ኢኮኖሚካል አክቲቪቲ የሚባለው ፋርመር ነው ወይ ግብርና ነው። ይህ ትክክል ነው። ቢ only few people are industrial workers in developing country በዲቨሎፒንግ ካንትሪ ኢንዱስትሪ ነው አይደል በጣም የበዛው። ስለዚህ few people መሆን አልነበረበት many people ነበር መሆን የነበረበት። ስለዚህ ቢሆንም ሲ farmers in developing እያደገ ባለ ሀገር ካንትሪ ፕራክቲስ ሞደርን አግሪካልቸር ዘመናዊ አግሪካልቸር ወይ ዘመናዊ ግብርናን ያመርታል። እያደገ ያለ ሀገር ሳይሆን ያደገ ሀገር ነው እኛውን የሚያደርገው። ስለዚህ ሲ የማይሆንም። farmers in developing country produce little production ያደገ ሀገር ላይ የሚኖሩ የግብርና ባለሙያዎች ወይ ገበሬዎች የሚያመርቱት ትንሽ ፕሮዳክት ነው። ይሄም አይሆንም። ስለዚህ መልሳችን የሚሆነው ኤ majority of people in developing country are farmer ይሆናል።